የያዕቆብ መልእክት ምዕራፍ 1 እስከ ቁጥር 12 ድረስ ያለውን በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ ቃል እንደዚህ ይላል። ምዕራፍ 1 ከቁጥር 1 እስከ 12 ድረስ የእግዚአብሔርና የጌታ የኢየሱስ ክርስቶስ አገልጋይ የሆነው ያዕቆብ ለተበተኑ ለ12ቱ ነገዶች ሰላም ለእናንተ ይሁን። ወንድሞች ሆይ ልዩ ልዩ መከራ ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ምክንያቱም የእምነታችሁ መፈተን ትዕግስትን እንደሚያስገኝላችሁ ታውቃላችሁ። ምንም የማይጎላችሁ ፍጹማንና ምሉዓን እንድትሆኑ ትዕግስት ሥራውን ይፈጽም። ከእናንተ ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉም የሚሰጠውን እግዚአብሔርን ይለምን፣ ለእርሱም ይሰጠዋል። ዳሩ ግን ሳይጠራጠር በእምነት ይለምን። ምክንያቱም የሚጠራጠር ሰው በንፋስ እንደሚገፋና እንደሚናወጥ የባህር ማዕበል ነው። ያ ሰው ከጌታ አንዳች ነገር አገኛለሁ ብሎ አያስብ። እርሱ በሁለት ሐሳብ የተያዘና በመንገዱ ሁሉ የሚወላውል ነው። ዝቅ ያለው ወንድም ከፍ በማለቱ ይመካ፣ ባለጠጋም ዝቅ በማለቱ ይመካ፣ እንደ ሳር አበባ ይረግፋልና። ፀሐይ በነዲድ ሙቀቷ ወጥታ ሳሩን ታጠወልጋለች፣ አበባው ይረግፋል፣ ውበቱም ይጠፋል። እንዲሁም ባለጠጋ በዕለት ተግባሩ ሲዋትት ሳለ ይጠፋል። በፈተና የሚጸና ሰው የተባረከ ነው፣ ምክንያቱም ፈተናን ሲቋቋም እግዚአብሔር ለሚወዱት የሰጠውን ተስፋ የሕይወትን አክሊል ያገኛል። ያዕቆብ ነው መልእክቱም። ይሄንን ደብዳቤ ጻፈልን ሰው በመጽሐፍ ቅዱሳችን ላይ ያዕቆቦች አሉ። በተለይ አዲስ ኪዳን ላይ ደግሞ ተደጋግመው የገቡ ሌሎች ያዕቆቦችም አሉ። ግን አዲስ ኪዳናችን ላይ በጣም ብዙ ጊዜ ተደጋግመው የገባው የዚህ ደብዳቤ ጸሐፊ ነው አይደል? የዚህ ደብዳቤ ጸሐፊ ነው። በጣም በተደጋጋሚ ታገኙታላችሁ። ከጌታ ከኢየሱስ ክርስቶስ ጋር በተያያዘ የጌታ ኢየሱስ ክርስቶስ ቤተሰብ ሆኖ ተጠቅሷል አይደል? የጌታ ኢየሱስ ክርስቶስ ወንድሞችህ ተብሎ ከተጠቀሱት መካከል የመጀመሪያ የሚጠቀሰው ያዕቆብ፣ ይሁዳ፣ ዮሐና አይደል? ወንድሞች ቤተሰቦች ይፈልጉሃል ሲባል የሚጠቀሰው የሰውዬ ነው። በወንጌላት ላይ ከጌታ ከኢየሱስ ክርስቶስ ወንድሞች ተብሎ ይጠቀሳል። ስለዚህ የጌታ ኢየሱስ ክርስቶስ ወንድም ነው ማለት ነው። ወንድሞች ነን እኛም። ሮብ አትመጡ ማለት ነው። ኮስተር አላችሁብኝ። እኛም ወንድሞች ነን። ግን ይሄ ሰው ግን የሃፍ ብራዘር አይነት ነውና የጌታ የኢየሱስ ክርስቶስ ወንድም ተብሎ ተጠርቷል። ከዛ ውጪ ደግሞ በሐዋርያት ሥራ መጽሐፍም ላይ ታገኙታላችሁ። የሐዋርያት ሥራ ምዕራፍ 12 ላይ ሁለት ያዕቆቦች ተጠቅሰዋል አይደል? ሁለት ያዕቆቦች አሉ። የመጀመሪያው ያዕቆብ የዘብዴዎስ ልጅ የነበረው ሐዋርያው ያዕቆብ የዮሐንስ ወንድም። የሐዋርያት ሥራ ምዕራፍ 12 ላይ በሄሮድስ አንቲጳስ አማካኝነት በምንድን ነበር የገደለው? ራሱ ተቆርጦ የሚለው በሰይፍ ገደለው የተባለው ያዕቆብ ነው። እዛው ምዕራፍ ላይ ደግሞ ጴጥሮስ ከእስር ቤት ተፈቶ ከመጣ በኋላ ለያዕቆብ ሂዱና ንገሩልኝ ያለው የኢየሩሳሌም ቤተክርስቲያን መሪ ተደርጎ የተጠቀሰው ይሄኛው ያዕቆብ ነው። እንደገና የሐዋርያት ሥራ ምዕራፍ 15 ላይ የኢየሩሳሌም ጉባኤን ይመራ የነበረው ወይንም ደግሞ እነ ጳውሎስ እነ ቲቶን ይዘው ከገላትያ ቤተክርስቲያናት ለተነሳ ጥያቄ መልስ ፍለጋ ኢየሩሳሌም ቤተክርስቲያን ሲመጡ መጀመሪያ የተቀመጠው ወይንም በጣም ሃይሊ ሪስፔክትድ የነበረው የቤተክርስቲያኒቱ መሪ፣ ቀጥሎ ደግሞ ለነበረውም ነገር መልስ የሰጠው ይሄ ያዕቆብ ነው። የኢየሩሳሌም ቤተክርስቲያን እረኛ ነበር። የታነቀ እንዳትበሉ የሞተ እንዳትበሉ ብሎ ከዚህ ውጭ ሌላ ነገር አንጭንባችሁም፣ ወንጌልን ስበኩ፣ በመንገዳችሁ ሁሉ ድሆችን አስቡ አለን የተባለው ይሄ ሰው ነውና እነ ጳውሎስም እጅግ በጣም የሚያከብሩት ሰው ነው። የገላትያ ምዕራፍ 2 ላይ ዋነኞች ናቸው ብሎ ጳውሎስ ከሚጠቅሳቸው ማለት ፍሮንት ላይ ያዕቆብ ይልና ኬፋ ቀጥሎ ዮሐንስ ይላልና ይሄ ሰው በጣም የተከበረ ሰው ነው እና የዚህ ደብዳቤ ደግሞ ጸሐፊ ነው። በእውነት በጣም ብዙ ነው ስለዚህ ሰው ልንል የምንችለው። ግን በደብዳቤው ላይ ዛሬ መሰረት አድርገን ያነበብኳትን ቁጥር ብቻ እናገራለሁ። እንግዲህ እረኛ እንደሆነ ትንሽ ደብዳቤው የሚያስታውቅ ነገር ይመስላል። የቤተ ክርስቲያን እረኛ እንደሆነ የሚያስታውቅ ይመስላል። ምክንያቱም ደብዳቤው በጣም ፕራክቲካል ነው። ከሚያገኛቸው በየዕለቱ ከሚያያቸው አብረውትም ከነበሩትና በተለያየ ስፍራ ደግሞ ተበተነው ለነበሩ ቅዱሳን እምነት ብቻ እንዳትሉ፣ ይሄ እምነታችሁ በሥራ መገለጥ አለበት፣ በሥራ መረጋገጥ አለበት። በክርስቶስ ኢየሱስ አምናችሁ መዳናችሁ ምንም ጥያቄ ውስጥ የሚገባ አይደለም። ይሄ እምነት ግን ደግሞ በምትኖሩት ኑሮ፣ በምታደርጉት ነገር፣ በየዕለት እንቅስቃሴያችሁ መታየት አለበት የሚል በጣም ጠንካራ